ሰላም ወደ አድማጮቻችን ቼልሲን የሚመለከቱ ባለፉት ጊዜያቶች የወጡትን መረጃዎች ማድረሳቸው ይሆናል። እንግዲህ ጀርሚ ባይኖ ጊተንስ ባለፈው በጉዳት ከቼልሲ ተራቀ ቆይቷል። በሌየም ስር የተለያዩ ጨዋታዎችን የመጫወቻ ጊዜ ሰጥቷል ተብሎ ይጠበቅ ነበር። ነገር ግን አሁን ከጉዳቱ አገግሟል። ጥሩ ዜና ነው የሚመስለኝ በኔ እይታ። የባይኖ ጊተንስ መመለስ ለቀጣይ ለቼልሲ ጨዋታዎች የሚያስፈልግ ነው። በተለይ አሊያንድር ጋርናቾ ጋር በተያያዘ ቼልሲና ጋርናቾ ሰጣ ገባዎች ውስጥ እንደገና የገቡ ይመስላል። ጋርናቾ ሙሉ በሙሉ ቼልሲ ጋር የሚመለከቱትን ጠቅላላ ኢንስታግራም ፔጁ ላይ አጥፍቷል። ምንም በሌለበት እንኳን ይህ ተጫዋች ለቼልሲ እዳ የሆነ ተጫዋች ነው። ጋርናቾ ሜዳ ላይ የሚያሳየው ከሜዳ ውጭ የሚያሳየው ለሚዲያዎች መረጃ በመስጠት በጣም አስቸጋሪ ሆኗል። አንዱ የሚጠበቅ ነው የሚሆነው ውድ አድማጮቻችን፣ ጋርናቾ ሲመጣ ክረምት ከቼልሲ የሚለቅበት እድል ይኖራል ወይ ትልቁ ጥያቄ የሚሆን ነው። አሁን ግን የባይኖ ጊተንስ ወደ ጨዋታዎችና እንግዲህ ወደ ስልጠናዎች ወደ ሜዳ ላይ ትሬኒንግ በቅርቡ የሚመለስ ይሆናል። ይህ ማለት ለቼልሲ ጥሩ ዜና ነው የሚሆነው። ነገር ግን ከወደ ስትራስቡርግ ጥሩ ዜና አልሰማም ውድ አድማጮቻችን። የስትራስቡርጉ ተጫዋች የሆነው ብዙዎቻችን በተለይ በውድድር ዓመቱ ዴላፕን እንዲሁም ደግሞ በስትራስቡርግ የአርጀንቲና ብሔራዊ ቡድን አጥቂ የሆነው ጆዋኪም አንቺያልኒ ኤሲኤል አጋጥሞታል። ለቼልሲ ደጋፊዎችም በተለያዩ ሁኔታዎች ይህ ተጫዋች ከስፔን ሴጎንዳ ሊጋ በቀጥታ የስትራስቡርግ ምርጥ ፐርፎርማንስ እና ወሳኙ ተጫዋች ነበር። ነገር ግን ይህ ተጫዋች እንግዲህ በሚያሳዝን ሁኔታ ኤሲኤል አጋጥሞታል። የጋሪ ኦኔል ቡድን ትንሽ ስትራስቡርግን እየመራ ጥሩ ፐርፎርማንስ ላይ ቢገኙ ይህም ደግሞ ቢሰናበትና አንድ ደጋፊ የሰጠው አስተያየት ላክል እዚህ ጋር የሚተካው ጋሪ ኦኔል ነው ወይ? ጋሪ ኦኔል እንግዲህ ብዙዎቻችሁ በፕሪሚየር ሊግ ታውቁታላችሁ። በጥሩ የሚነሳባቸው ነጥቦች እንዳሉ ሆኖ ደግሞ በወልቭስ ቤት በበርንማውዝ ቤት የሚታወስ እንደነበር ይታወሳል። አድማጮቻችን ሁለቱን የቼልሲ ምርጥ ተጫዋቾችን በሚመለከት ካይሴዶንና ኤንዞ ፈርናንዴዝን በሚመለከት ካይሴዶ ወደ ሪያል ማድሪድ ይፈልጋል ምን ታስባለህ ተብሎ ጠይቆ ነበር። ካይሴዶም ቀጥተኛ መልስ ነው የሰጠው ለቼልሲ ደጋፊዎች የሚያስደስት ከቼልሲ ጋር ኮንትራት አለኝ፣ ይህንን ኮንትራት አክብሬ በሚገባ ምሰራ ይሆናል በማለት አስተያየቱን ሰጥቷል። እንግዲህ ይህ ማለት በቼልሲ ቤት የመቆየት እድሉ ሰፊ ነው ማለት የሚቻል ነው። አዲስ ኮንትራትን ድርድር እያደረገ የሚጠበቅ ነው። ኤንዞ ፈርናንዴዝን በሚመለከት ግን እንደ ትልቅ አሁንም ቼልሲ ቤት እንደሚቆይ ተናግሯል። አዲስ ኮንትራት ይቀርብለታል ወይ የሚለው ያለበለዚያ ደግሞ በክረምቱ ቼልሲዎች ትክክለኛው ገንዘብ ከቀረበላቸው ይህንን ተጫዋች ይለቁታል ወይ የሚለው እንግዲህ ትልቁ ጥያቄ ነው የሚሆነው። ውድ አድማጮቻችን እንግዲህ እንደ ካይሴዶና ጄምስ ያሉ ቼልሲ በከፋቸውም ጊዜ በጥሩም ጊዜ ስብስብ ውስጥ የመቆየት ፍላጎታቸው በጣም የሚደነቁ ነው። መነሳት የሚጠበቅበት ነው። ውድ አድማጮቻችን አንድ መነሳት ያለበት ሁኔታ የፓንቺየልኒን በሚመለከት ዋኪም ፓንቺየልኒን በሚመለከት አትሌቲኮ ጥሩ ድርድርን ሂደው ነበር። ነገር ግን አሁን ይህ ጉዳት ራሱ ለቼልሲ በዝውውሩም የተሻለ ገንዘብን እንዳያገኙ የሚያግዛቸው ይሆናል። ስለዚህ አሁን ትንሽ አስቸጋሪ ነው ማለት የሚቻል ነው የሚሆነው። ሌላኛው ውድ አድማጮቻችን ስለ ቼልሲ ስናነሳ የሚነሱ አንድ ሁለት ነጥቦችን ላንሳ። ስለ ቼልሲ ባለፉት ሁለት ቀናቶች የተለያዩ ፕሮግራሞችን ሰርቻለሁ አይደለ? አሁን የቼልሲ ደጋፊዎች በሚገባ ያጤኑ ይገኛሉ። ተቃውሞ ማድረግ ይጠበቅብናል። ክለቡ አይሸጥም በሚል ብቻ ምክንያት በብዙ ሁኔታዎች ውስጥ ማለፍ አይጠበቅብንም። ስለዚህ ተቃውሟችንን ጠንካራ አድርገን እንግለጽና ክለቡ ተጫዋቾችን እንዲሁም ደግሞ ተጫዋቾችን ብቻ ሳይሆን በክለቡ ባለቤቶች ለ10 ዓመት ያክል ክለቡን ለማንም ላለመሸጥ ቃል ገብተዋል የሚሉ መረጃዎች ናቸው ወጥቶ የነበሩት። ነገር ግን ቼልሲ ደጋፊዎቹ ምንም ይሁን የነዚህን ባለቤቶች እንዲሸጡ ማስገደድ ይጠበቅብናል የሚል ነው። እንግዲህ ቼልሲ አዲስ ባለቤትም ቢመጣ እንግዲህ አዲሱ ቅርጽና ሁኔታዎች በጣም ብዙ ገንዘቦችን ተበድረው ነው በዝውውር መስኮቱ ላይ የተሳተፉት። አንድ አስቸጋሪ ቀጣይ ቼልሲ የሚያደርገው ይህ ነው የሚሆነው። ሁለተኛ ደግሞ በውሳኔዎች መካከል እንግዲህ ለውጦችን ይፈልጋል። አንዱ ለውጥ እንግዲህ በለውጦቹ ሊመጡ የሚችሉበትን መንገድ ማሰብ ነው። ስለዚህ ከፍተኛ ጫና ማሳደር እና ልምድ ያላቸው የተሻሉ ተጫዋቾችን ቼልሲ ማስፈረም እንዲችል የሚጠበቅበት ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህምን በሚመለከት ብዙ መረጃዎች እየወጡ ነው የሚገኙት። ነገር ግን ውሳኔዎቹ አንዱ የሚጠበቅ ነው የሚሆነው። ይህም አሁንም ቢሆን የቡድኑ አሰልጣኙ ነው የሚቀጥል ይሆናል ተብሎ ይጠበቃል። ነገር ግን ትልቁ ሁኔታ የቡድኑ አሰልጣኙ ነው መቀጠሉ ሳይሆን ምን ያክል በውድድር ዓመቱ መጨረሻ ድረስ ባሉት ጨዋታዎች ምርጥ ፐርፎርማንሱን ያሳያል የሚል ነው። ሌላኛው እንግዲህ የካዛኪስታኑ ታዳጊ ተጫዋች ወደ ቼልሲ ባለፈው ክረምት እንዳስፈረሙት የምታስታውሱት ነው። ታዲያ ይህ ተጫዋች ወደ ቼልሲ ዋናው ቡድን መጥቶ በክረምት የቡድኑ አካል ሆኖ እንደሚቀጥልና በለዚያ ደግሞ በውሰት ሊለቁት የሚችሉበት እድል እንዳለ የሚጠበቅ ነው። በጣም ጥሩ ክህሎት ካላቸው ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ስለዚህ ጥሩ ዜናን የሚያመጣ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ለብራዚል እና ለፈረንሳይ ብሔራዊ ቡድን ባደረጉት በምሽቱ ጨዋታ ሁለቱም ተጫዋቾች ማለት አንድሬ ሳንቶስ እና ጉስቶ በተቃራኒው ነው ሲጫወቱ ታይተዋል። ቶማስ ቱዌል እና ኮል ፓልመርን በጣም የሚያደንቁትና የስብስቡ አካል የማድረግ ፍላጎታቸው ከፍ ያለ እንደሆነና
የማይነካ ተጫዋች እንደሆነ በቼልሲ ቤትም እንዲሁም ደግሞ በእንግሊዝ ብሔራዊ ቡድንም የተሻለ ቦታዎችን ሊሰጡት እንደሚያስቡ አስተያየታቸውን ሰጥተዋል። ወደ አድማጮቻችን እንግዲህ ቼልሲ በክረምቱ ሊያስፈርማቸው ከሚፈልጉ ተጫዋቾች አንዱ ሞርጋን ሮጀርስ ነው። ታዲያ ሞርጋን ሮጀርስን በሚመለከት እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት። ቼልሲ ረጅም ጊዜ ኮንትራቱን ከመፈረሙ በፊት ወደ ስታንፎርድ ብሪጅ የመምጣት ፍላጎት አለው። በቪላ በተለይ ደግሞ በውድድር ዓመቱ በምን ሁኔታ ይጨርሳል የሚለው በጣም ወሳኝ ነጥብ ሆኖ መነሳት የሚጠበቅበት ይመስለኛል። ወደ አድማጮቻችን ከቱም የተሻለ ውሳኔዎችን ለመወሰን ማድሪድ በክረምት ካይሴዶን ያለበለዚያ ኤንዞ ፈርናንዴዝን ፍላጎት ሊኖረው ይችላል የሚለው መረጃዎች አቅርብ ያለው። እንግዲህ ወደ አድማጮቻችን የሀገራት ጨዋታ ላይ ስለሚገኝ እንግዲህ በሀገራት ጨዋታ በኩል የቼልሲ ተጫዋቾች ጥሩ ፐርፎርም እንዲያደርጉና ጉዳትም እንዳያጋጥማቸው ጥንቃቄን መውሰድ የሚያስፈልግ ይሆናል። በዛ ረገድ እንግዲህ ምክንያቱም ቼልሲ በቀጥታ ቀለል ያለ ጨዋታ ነው የሚገጥመው አይደለ? ከሀገራት ጨዋታ መልስ ጥሩ የሆነ መነቃቂያ የሚሆነው ለማንቸስተር ሲቲ ጨዋታ። የሲቲን ጨዋታ ማሸነፍ አሁን ብዙ የቼልሲ ደጋፊዎች አርሰናል ዋንጫ ሊያነሳ ነው የሚል ተቃውሞ ሊኖራቸው ይችላል። ነገር ግን ሁሌም በእግር ኳስ ማነሳው ነው የኔ ሀሳብ። የመጀመሪያ ቡድንህን የምትደግፈው ላይ ማተኮር የሚያስፈልግ ይመስለኛል። ስለዚህ ወሳኙ የሚሆነው ቼልሲዎች ማተኮር የሚጠበቅባቸው የሚመስለኝ ቡድናቸው ላይ ነው የሚሆነው። ስለዚህ ተጫዋቾችን ማሸነፍ ነው የሚሆነው። በደረጃ ሰንጠረዡ ላይ እንግዲህ ቀጥተኛ ተፎካካሪ የሚሆኑት ሊቨርፑል እንዲሁም ደግሞ አስቶን ቪላ ነው የሚሆኑት ከሊቨርፑል በአንድ ነጥብ ነው። ሊቨርፑልን በተለይ ጥሩ ሂደት ሊቨርፑልን ማንቸስተር ዩናይትድ የሚገጥሙበት ስለሚሆን ማንቸስተር ሲቲን ጨዋታ ማሸነፍ አሁን ካሉበት የደረጃ ሰንጠረዥ ከፍ የሚሉበትን ያመጣል። ማንቸስተር ዩናይትድን አሁን በቀጣይ ሳምንት ይሆናል። ስለዚህ የማንቸስተር ሲቲን ጨዋታ የሚያሸንፍ ከሆነ ቼልሲ ከማንቸስተር ዩናይትድ በ7 ነጥብ ነው የሚርቀው። ስለዚህ የማንቸስተር ዩናይትድን ጨዋታ ወሳኝ የሚያደርግለት ይሆናል። የሲቲ ጨዋታ ላይ ግን ሽንፈት የሚያስተናግድ ከሆነ የእንግሊዝ ፕሪሚየር ሊግ ላይ በተለይ አስቸጋሪ ይሆናል። በኤፍኤ ካፕ ወደ ቀጣይ ዙር ማለፍ ፖርታቬሌ ማሸነፍ ትልቁ የቼልሲ ተቀዳሚ ዓላማው ነው ብዬ አስባለሁ። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።